ሙታል ብዬ እኮ ነው ብላ መላጧን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። ያጋጠመኝን ነገር እንደ እድል ሳይሆን እንዳጋጣሚ አድርጊልኝ እና የዛሬ ወር ጥለሽ ይህንን ታሪክ አይቶ ያላዘነ ማንም የለም። ከታሪክ አንደበት የተሰኘው ፕሮግራማችን ጀመረ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? ይህ ድንቅ 24 ሚዲያ አንድ ነው። ቤተሰብ ካልሆናችሁ ሁላችሁም ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ይህ ሚዲያችን ከዚህ በፊት የፊልም ስራዎችን ወደ እናንተ ስናደርስበት የነበረ ብዙ ፈተናዎችን ያለፈ ነው። ከ15,000 በላይ ሰብስክራይብ አለን። በዚህ ቻናላችን እየገባችሁ ቤተሰብ እንድትሆኑና እንዲሁም ደግሞ ላይክ፣ ሼር፣ ኮሜንት እንድታደርጉ እንድታበረታቱን በአክብሮት እንጠይቃለን። እንግዲህ በዚህ በታሪክ አንደበት የተሰኘ ፕሮግራማችን ላይ እንደሚታወቀው በሰው አይምሮ ብቻ በጣም ብዙ ሊቃን ጠቢባን ያልደረሱበት በየቀኑ በሰው ህይወት አይምሮ ውስጥ የሚኖር ያንዳንዱ ቤት ተንኳክቶ መስማት ከተቻለ እጅግ በጣም አስተማሪ የሆኑ ታሪኮች በሰው ህይወት ውስጥ አሉ እና እነኛን ታሪኮች በተለይ ወደ ሶሻል ሚዲያ የመጡትን ታሪኮች ወደ እናንተ የምናቀርብና የምናደርስ ይሆናል። በዚህ በዛሬው ታሪካችን ላይ ያለንን ሀሳብ አስተያየት የምንሰጥ ይሆናል። ጽናት፣ ፍቅር፣ እምነት እንዲሁም ጥንካሬና አሸናፊነት የታየበት ታሪክ ነው። ይህን አነጋጋሪ ታሪክ ሁላችሁም ገብታችሁ እንድታዩ በአክብሮት እንጋብዛለን። ወደ ቪዲዮአችን አለፈን እና የዛሬ ወር ጥለሽ እመጣለሁ ብዬ መጣሁ። እንግዲህ የኔ ታሪክ የቤተሰቤ ታሪክ የሚጀምረው ያው ከእናቴ ነው እና ክፍለ ሀገር ነበር የምትኖረው እናቴ። የጎንደር ተወላጅ ነች። ሰሜን ጎንደር መሀል ቀበሌ 3 ነው ተወልዳ ያደገችው እና አባቴ ከዛ ነው ያገባት። በሰዓቱ እሱ የአዲስ አበባ ነዋሪ ነው የነበረው። እናቴን በዘመድ ድሮ ይህ ታሪክ እንግዲህ የጸገነት ታሪክ እጅግ በጣም አስተማሪና እጅግ በጣም ድንቅ ነው። ታሪኩ እንግዲህ የሚጀምረው እሷ ከመወለዷ በፊት ነው። ይሄ ታሪክ የሚጀምረው በተለይ እናቷ የራሷንና የባሏን ታሪክ ነግራት ነበር ለጸገነት። እንግዲህ ጸገነት ደግሞ ታሪኳን መታካፍላለች የእናቷንም። እሷም ደግሞ ከቤተሰብ የተስተካከለ ቤተሰብ ካለመኖሩ የተነሳ ያሳለፈችውን ያንዳንዱን ቻሌንጅ ተቋድሳ በጥንካሬ በሴትነት ተፈትና አልፋ ይህንን ታሪክ ስሙልኝ ብላ ወደ ሚዲያ ይዛ መታለች። ይህንን ታሪክ አልሰማችሁ ገብታችሁ እንድትሰሙ በአክብሮት እንጋብዛለን ማለት ነው። ድሮ በዘመድ ነው ሰው የሚጋባውና የሚታጨው ታጭቶለት በዘመድ ታጭቶለት ያው እሷን አገባት። ይዟት ወደ አዲስ አበባ መጣ። የሚኖረው አዲስ አበባ ስለሆነ እና ለ2 ዓመት ነው በትዳር የቆዩት ከእናቴ ጋር። 2 ዓመት በትዳር ሲቆዩ ልጅ አልወለደችም ቶሎ እና ካላት ፍራቻ የተነሳ ሃይማኖት የምር እንግዲህ እዚህ ታሪክ ላይ እጅግ በጣም አልቅሻለሁኝ እኔ በበኩሌ። እስቲ ያለቀሳችሁ የተሰማችሁ ኮሜንት ላይ ጻፉልኝ። የምር ማርያምን አልቅሻለሁ። ምክንያቱ እዚህ ታሪክ ላይ ያየሁት ጥንካሬ ብቻ ሳይሆን እምነትም ጭምር ነው። በተለይ እናትየው ያሳለፈችው ትልቅ መቻል፣ ቤተሰብ እያለው ሰው ለቤተሰቡ የሆነ ነገር ሳይተነፍስ እያንዳንዱን ቻሌንጅ መወጣት በጣም 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 የሚገርም ነው እና የምር እዚህ ታሪክ ላይ እኔ እንጃ በጣም 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 ትልቅ የሆነ እምነትና ትልቅ የሆነ ጥንካሬ አግኝቼበታለሁ እና በአንድም በሌላም ምክንያት ልጅ እምቢ ይላቸዋል። አብሮ እየኖሩ ልጅ እምቢ ይላቸዋል። እንግዲህ በዚህ መሀል ነው እንግዲህ የአብርሃምና የሳራን ጽናት ይስጠን ነው የሚባለው። በዚህ መሃል ፍቅራቸው ይቀዘቅዛል። አባትየው ደግሞ በራሱ መንገድ በራሱ የባልና ሚስት አለመነጋገር ነው እንግዲህ በራሱ መንገድ እንግዲህ ሌላ ግንኙነት ይጀምራል እሷ ሳታቅ ማለት ነው። እና
ከሷ ለመለየት አንድ ጥያቄ ያቀርብላታል። ሰርቼ የተሻለ ገንዘብ እንዳመጣ ወደ በረሃ መሄድ አለብኝ፣ መተማ ምናምን ሰው እየሄደ እየሰራ ይቀየራል ይባል ነበር ያኔ ማለት ነው። እና አንቺ ብቻሽን እዚህ እንግዲህ የተሻለ ገንዘብ አለው ወደ መተማ ሄጄ መለወጥ አለብን፣ ስራራችን በተሻለ መቀጠል አለበት የሚል ምክንያት ይሰጣል። ይህን ሁሉ ምክንያት የሰጠበት ትልቁ ምክንያት ምንድን ነው? አይ አንቺ መውለድ አልቻልሽም፣ አንቺን እኔ አልወደድኩሽም፣ ጠላውሽ ላለማለት በጣም በሚያሳዝን መልኩ እንግዲህ ይህንን መንገድ መረጠ ማለት ነው። እናቴን እያመማት መጣ። እያመማት መጨረሻ በቃ ወደ ሐኪም ቤት ምናምን ሄዱ እና ስትሄድ እርጉዝ ነሽ አሏት። አልገመተችም ጭራሽ ማለት ነው። እንግዲህ እቺ እናት ደግሞ እንግዲህ የጸገነት እናት ደግሞ በጣም በእምነቷ ጠንካራና እጅግ በጣም ስብዕና ያላት መሆኑን እዚህ ታሪክ ላይ እንረዳለን። በዚህ ታሪክ ላይ የምንረዳው ይቺ እናት ዛሬ ያለች እንኳን አይመስለኝም። እስቲ ታሪኩን የሰማችሁና ያያችሁ እየገባችሁ ለዚች እናት ያላችሁን ክብር ኮመንት ላይ አስቀምጡልኝ። እና አባትየው ከእሷ ለመነጠል ሲያስብና ሌላ ግንኙነት ጀምሮ እሷን ትቶ ላለመሄድና አይጠልችሻለሁ ላለማለት ሲፈልግ ወደ በረሃ ሄጄ መቀየር አለብኝ የሚለውን እሳቤ ሲያመጣ፣ እሷ ግን በእምነቷ በመጠንከር ቤተክርስቲያን እየተመላለሰች እየጸለየች፣ እሱ ደግሞ ወደ አሰበው አቅጣጫ ሲሄድ ልጅ ተጸነሰ። ልብ በሉ። ያለቀው ሲባል ኧረ ያለቀ የለም አሉ። ያለቀ ሰው የለም የሞተ ሰው የለም ተባለ ማለት ነው። ካረገዘች በኋላ ገንዘብ ይልክላት ነበረ። በተለይ በጓደኛው በኩል ይህንን ነገር የሚያደርገው። ልብ በሉ እዚህ ታሪክ ላይ አባትየው እንግዲህ ወደ በረሃ ሄዶ ስራ እንደጀመረ ነግሮ ከቤት ወጥቷል። ነገር ግን ደግሞ በተለያየ ጊዜ ገንዘብ የሚልከው በጓደኛው በኩል ነው። እንግዲህ በተባባሪው ጓደኛው በኩል ገንዘብ ይልካል ማለት ነው። ነገር ግን ያለው እዚሁ አዲስ አበባ ውስጥ ነበር ማለት ነው። እና ስለዚህ በተለያየ ጊዜ ከፍ ያለ ገንዘብም ሲልክላት እንዴት ትለዋለች እና በተለይ ማርገዟን ሲሰማ ወደ 20 ሺህ ብር ገደማ ነው የላክላት እና ተጠራጥራ እንዴት ይህንን ብር እኔ የሌብነት ገንዘብ አልፈልግም፣ ደሞዙ ይሄን ያልነው ወይ እንዴት የሁላ ገንዘብ ላከ ብላ ስትጠይቅ አይ ያው ስለሚያገኝ ነው፣ በዛ ላይ ደግሞ ምናምን ብሎ ጓደኛው ያሳምናታል ማለት ነው። እንግዲህ ኮንታክት ያለው ጓደኛው ነው። ከጸገነት እናት ጋር ኮንታክት ያለው ጓደኛው ነው። ስለዚህ በስተመጨረሻ ምን ሆነ? ማርገዟን ሲሰማና 20 ሺህ ብር ከላከ በኋላ ኦሬዲ አንድ ቀን ወደ ቤቷ ሰዎች እንዲመጡና የእሱን ጓደኛ ጨምሮ ይልክና ሌሎችንም ሰዎች ጨምሮ እንደሞተ ያስነግራል። እጅግ በጣም ልብ የሚሰብረው የዚህ ታሪክ እዚህ ጋር ነው። እንደሞተ ያስነግርና እናም ደግሞ ሬሳው በወረርሽኝ እንደሞተና ሬሳውን ማግኘት እንደማይችሉ ተስፋ እንድትቆርጥ እና እሱን ጥላ እንድትኖር ለማድረግ ስትፈልጉ እዚህ ቦታ ላይ መታችሁ ሬሳው ማግኘት ትችላላችሁ ብሎ ተነገራቸው። እንግዲህ እቺ እናት ወደ ሀገሯ ገብታ ሀዘኗን ተቀምጣ ከብዙ ጥረት በኋላ ከእናቷ ጋር በተለይ እንግዲህ ጸገነትም ተወለደች። አንድ ጊዜ ጠፍታ ሄደች። ከዛ በኋላ ከመለሷት በኋላ ከክርስትና በኋላ ትሄጃለች ተብላ ተመልሳ እሱን ፍለጋ የተቀበረበትን አካባቢ ፍለጋ ትሄዳለች። ያሳለፈችው እጅግ በጣም ብዙ መከራዎች አሉ። በተለይ እንግዲህ በጣም ጽኑ ጠንካራ በጣም ጠንካራ እናት ናት እና ለፍቅሯ ታማኝ ናት። ከዓመት እስከ ዓመት ፀጉሯን አያድግም። ፀጉሯ ልብሷ ጥቁር ነው። ኢቭን የቆረበችው እንኳን በምን እንደሆነ ታውቃላችሁ? በጥቁር ልብስ ነው የቆረበችው። ተመልከቱ። እኔ ከሱ ውጭ አላገባም፣ ልጅም ከአባት ውጭ አታድግም፣ እኔ በእንጀራ አባት አላሳድግም በሚል እሳቤ ለትዳሯ ታማኝነቷን ከፍ አድርጋ ቆረበች፣ ላለማግባት ወሰነች። ብዙ ጊዜም የቆረበ ሰው እንኳን ቢያመጡላትና ልጅም ስለሆነች አግብታ ሕይወት እንዲቀጥል ቢማጸኗትና ቤተሰብም ቢያስቸግራት አይሆንም ብላ ወሰነች።
እቺ ታምረኛ የሆነች እናት በሚገርም ሁኔታ ነገሮችን በዚህ አስኬደች ማለት ነው። እና ግን በሚያሳዝን መልኩ ከክርስትናው በኋላ ቦታው ላይ ደርሳ የተቀበረበትን አሳዩኝ ብላ በሰጧት በውሸት ሎኬሽን ወይም ደግሞ በውሸት ቦታ እዚህ ቦታ ነው ብሎ በተነገራት በውሸት ቦታ ሄዳ ስትጠይቅ ሬሳው የለም ተባለ። እንደዚህ አንዳንድ ይሄ በጊንጥ ምናምን ተነድፎ የሚሞት ሰው አለ ወይ? ምናልባት እንደዛ ይሆናል የደረሳችሁ መረጃ። በጊንጥ ደግሞ ወረርሽኝ አይደለም። ቦታው ላይ ሲደርሱ ወረርሽኝ የሚባል እዚህ አካባቢ ላይ አልተከሰተም። ምናልባት በጊንጥ የሞተ ሰው ሊኖር ይችላል። በተለይ እንግዲህ ወደ በረሃው ጠጋ ሲባል ሰዎች ይሞታሉ በሚል እሳቤ ይሰጣቸዋል ማለት ነው። በቃ ዙሮ ዙሮ ያው እሱን እዛ ማጣቷ በቃ የወደቀበትን አፈር እንኳን ሳልነካ ሳላይ ከዛም ተስፋ ቆርጣች እናት ወደ አለችበት ሁኔታ ትመለሳለች። ብዙ ጊዜ በጸጸት መኖሯን ትቀጥላለች ማለት ነው። እንዴት ቤዛንስ የተቀበረበትን ሁኔታ ሳላይ ብላ በሐዘን ተሰብራ እጅግ በጣም በሚያሳዝን መልኩ ልጇን ይዛ ወደ ጎንደር ትመለሳለች። ወደ ጎንደር ከተመለሰች በኋላ እጅግ በጣም በሚያሳዝንና እጅግ በጣም አንገት በሚያስደፋ ሁኔታ እንግዲህ ኑሮዋን ለመቀጠል ወደ አዲስ አበባ ትመለሳለች። አሁንም አዲስ አበባ ላይ ህይወቷን ትቀጥላለች። አሻሮ በመቁላት ሌላም እጅግ በጣም በእንጀራ በመጋገር በተለያዩ የጉልበት ስራዎች ልጇን ታቅፋ አይዞሽ የሚል አባት ሳይኖር ልጇን ብቻዋን ማሳደገዋን ትቀጥላለች። እንግዲህ አባት ሞቷል ተብሎ ምዕራፉ ተዘግቷል። በዚህ አጋጣሚ እንግዲህ እጸገነትን እያሳደገች በምትሄድበት ምዕራፍ በሰውነቷ በስራ ይጎዳል እና ወንድሞቿ ምን ይሏታል? ስራ ለምን አትፈልጊም? 12ኛ ክፍል የተሻለ ውጤት አምጥተሻል። ስለዚህ መስሪያ ቤት ላይ ሄደሽ ቀለል ያለ ስራ ተላላኪም ሊሆን ይችላል ፈልጊ ብሏት፣ ይቺ እናት ልጇ 16 ዓመት ገደማ ሆኗታል እጸገነት። ይቺን ልጇን እንግዲህ አሳድጋለች፣ በፈተና በብዙ አሳድጋለች፣ ተጎድታለች እና ቀለል ያለ ስራ ለመፈለግ ወደ መስሪያ ቤት ትሄዳለች። እንግዲህ እንደ አጋጣሚ የስራ ቅጥር ሁኔታ የወጣው መስሪያ ቤት የማተሚያ ድርጅት ነው። ወደ ማተሚያው ድርጅቱ ትሄድና የተማረችበትን ወረቀት አስገብታ የጽዳት ስራ ለመቀጠር እንግዲህ ወደ ስራ አስኪያጁ ቢሮ ትገባለች ማለት ነው። ጄኔራል ማናጀር ቢሮ ላኳት ማለት ነው። እና እዛ ስትገባ የሆነ የምታውቀው ፊት አይደለም ማለት የማታውቀውም አይደለም የምታውቀውም አይደለም ያየችው። እና ስሙ ተጽፎ የምታየው የባሏ ስም ነው። ስሙ ተጽፎ የምታየው የባሏ ስም ነው። ሞተ የተባለው? አዎ እሱ ወፍሯል ማለት ለመለየት አልከበዳትም። ለመለየት ማለት ካለው ሁኔታ ሞተ የተባለ ሰው ባይነት ስታይ ግራ የመጋባት ነገር ነው እንጂ እንደዛ ያስደነገጣት ጠየቀችው ማለት ነው። እዛ ያገኘችውን ሰው? አዎ እሺ። እንደሰማችሁት እንግዲህ ወደ መስሪያ ቤቱ ስትገባ የስራ አስኪያጅ ሆኖ የምታገኘው የቀድሞ ባሏን ይሆናል ማለት ነው። እጅግ በጣም ልብ የሚሰብር ታሪክ ነው። እንግዲህ በዚህ አጋጣሚ ነው እንግዲህ ትጠይቋለች። ተጠራጠረ። የምታውቀውም ማታውቀውም ከ16 ከ17 ዓመት በኋላ ቀላል አይደለም። የምታውቀውም ማታውቀውም ሲመስላት ትጠይቀዋለች። በስትክክል ሀገሩን የተወለደበትን ሁኔታ ስትጠይቅ ባሏ መሆኑን ታረጋግጣለች። ከዛ ፌንት ትነቅላለች ማለት ነው። ራሷን ሳተች። ምን ሆና ነው? ምን አይነት ሰው ነው የመጣው ምናምን ብለው አስወጧት። ወደ ሕክምና ቦታ ሄደችና የ20 ነው ቀኑ አስታውሳለሁ። በ20 ነገ የትም እንዳትሄጂ ይዤሽ የምሄደው ቦታ አለ ትለኛለች። ከዛም እንግዲህ ፌንት ከነቀለች በኋላ በሚቀጥለው ደግሞ ምዕራፍ በቀጥታ ተረጋግታ ራሷን አረጋግታ ልጇን ይዛለት ለመሄድና መውለዷን ልትነግረው እጸገነትን እንግዲህ ተቀጥራታለች። እሷም ደግሞ ሙዚቀኛ ስለነበረች እና ሙዚቃ ትለማመድ ስለነበረ ወጣቶች መካከል እናቷን ሸጉዳ ወደ ፍላጎቷ ትሄዳለች፣ ልጅቷ ማለት ነው። ስለዚህ እናትየው ቀጥታ
ወደ ቢሮ ትመለስና እና ገብታ በባለፈው እኮ ታመምሽ ወዲያው በመኪና እንዲወስዱሽ አረኩኝ ሰበብ ልትሆኝብን ነበር እንደዚህ አይነት የሚጥር በሽታ ካለብሽ እንዴት ነው ስራ የምትሰሪው እሱ ጭራሽ አያውቃትም ማለት ሊያውቃትም አይችልም በጣም ተቦሳቁላለች እግሩ ስር ወደኩኝ ያለችኝ ማለት ሲላት እኔ እኮ አለምነሽ ነኝ ሚስትህ እኮ ነኝ ባለቤትህ እኮ ነኝ አስቡት እንግዲህ የምትወዱት ባላችሁ የምትወዱት ሚስታችሁ የምትወዷት ሚስታችሁ በዚህ ልክ እናንተ በህይወት እያላችሁ አልወድሽም የማለት አንድ ነገር ነው እንፋታ ማለት አንድ ነገር ነው ችግሮች አሉብሽ ብሎ ችግርን እንደ ትዳር ወይም ደግሞ እንደ አጋር ችግርን ገልጾ ያንን ችግር መፍታት አንድ ነገር ነው ግን መውለድ አትችይም በቅሎ ነሽ ብሎ መናገር ፍራቻ ግንኙነት በመጀመሩ ምክንያት መሞቱን ያስነገረ አባት ከፍቶ ከዓመታት በኋላ ከ10 ምናምን ዓመት በኋላ በዛች ቀን እውነቱ እንዲወጣ ለዚች በእምነቷ ለተሰቃየችዋ እናት ልጇን በጽናት ስታሳድግ ለነበረችዋ እናት ፈጣሪ ግጥምጥሞች ይመስል መርቶ እዛ መስሪያ ቤት ወስዶ ለፊቱ አቆመ እዚህ ላይ የምንማረው ትልቁ ነገር ምን እንደሆነ ታውቃላችሁ እውነት መቼም ቢሆን እውነት ነው አንድ አባት እንደዚህ ይሉ ነበር ልጄ ውሸት ምናልባት ጊዜ ሰጥቷት እውነት ጫማዋን ለማሰር ጎንበስ ስትል ትሮጥ ይሆናል ግን መቼም ቢሆን ተቀብሮ የሚቀረው ውሸት ነው እንጂ እውነት ተቀብሮ አይቀርም ይላሉ እና እውነቷን ሊያወጣላት ጽናቷን በጽናቷ በታማኝነቷ ታምና እንግዲህ ቆርባ ከትዳሪ ውጪ ሌላ አልፈልግም በማለት ታምና ልጇን እንግዲህ ለ16 ዓመታት አሳድጋ እዚህ ደረጃ ላይ በማድረሷ እግዚአብሔር ነገሮችን ፊት ለፊት አምጥቶ የዚህችን ሴት እውነታ ለማውጣት ፊት ለፊት አጋጠማቸው ግን በጣም የሚያሳዝነውና ልብ የሚሰብረው ነገር ከዚህ በኋላ ያለው ታሪክ ነው እንስማ የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስን ደብቀህ ይሄን ያክል አትኖርም ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው የኔ እናት ተመልከቱ እንግዲህ እስከ ዛሬ የት ነበርሽ እሱ እኮ ነው ጥሏት ሄደው ምን አይነት ጨካኔ ነው ሞቻለሁ አስብሎ የሞት ዜናውን ያስነገረው እሱ ሆኖ ሳለ ግን እስከ ዛሬ የት ነበርሽ ይላል ሁልጊዜ ውሸት እናንተን ተመልሳ ጥያቄ ትጠይቃለች ውሸት ክፋት ሁልጊዜም መልሶ ለአይምሮ ጥያቄ ይጠይቃል ዛሬ ላይ ክፉ ከሆንክ ነገ አይምሮ መልሶ ይጠይቃል የሚጠይቅህ ጥያቄ ግን መሰረተ ቢስ ሊሆን ይችላል ጥሎ ሄደው እሱ ሞቻለሁ ብሎ ያስነገር እሱ እቺን ሴት የበደላት እሱ ነገር ግን የምር በሚያሳዝን መልኩ እስከ ዛሬ የት ነበር ብሎ በማይመስል ጥያቄ እና ታሳዝናል እቺ እናት በጣም ታሳዝናለች አንተ ሙታል ብዬ እኮ ነው ብላ መላጧን አሳየችው ማለት ነው ጸጉሯን ሻሿን አውልቃ አሳየችው አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሽ ያለሁት እስካሁን ድረስ ምን በድዬ ነው እባክህ ይቅር በለኝ በራብ ስትለው ማለት ነው በዚህ አይነት ልክ የተጎዳ ልብ አይምሮ መቼም ቢሆን ድንግል አይሆን መቼም ቢሆን ሰዎች አሁን በራስ ወዳድነት ራስ ወዳድ የሆኑት ለምን ይመስላችኋል እነሱን የሚወዳቸውና የሚያከብራቸው ሰው ያለ ስለማይመስላቸው ነው እንግዲህ እቺ እናት ታምና የእምነቷን ጥግ ተመልከቱ ጥንካሬዋን ተመልከቱ ለትዳራው መታመኗን ተመልከቱ እስቲ ዛሬ ሁላችንም እንጠያየቅ ምን ያህል ነው ለትዳራችን ቦታ ያለን ምን ያህል ነው ለትዳራችን ክብር ያለን ምን ያህል ነው ትዳራችን እኛን ጥሎ ቢሄድ እኛ ቆም የሆነ ቦታ ላይ ቆመን የምንጠብቀው አስታወሳችሁት አይደል አስታወሳችሁት ያ
ለአመታት ቆሞ የጠበቃት ልክ እንደዛ ቆማችሁ እንደዛ አፍቃሪ ወንድም በነገራችን ላይ አሁን ይሄ ታሪክ ሴት ተጎድቶ ሊሆን ይችላል። እኔ ይህንን ታሪክ ሲሰማ በጣም ነው ወንድም ሆኔ በጣም ራሴን የገመገምኩት። ግን ቲፎዞ ልናደርገው አይገባም። በሴቱም አለ በወንዱም አለ። የዚች እናት ጽናት የምናየው እንግዲህ በጥንካሬ ማለት ወንድ ክፉ ነው ብለን ወንድንም ላይ በር መዝጋት የለብንም። ሴት ክፉ ነው ብለን ታማኝ አይደለም ብለን ሴት ላይ መዝጋት የለብንም። በሁለቱም በኩል ፍቅር አለ። ግን ደግሞ ከጊዜ ወደ ጊዜ በሁለቱም በኩል ያለ ፍቅር እየተቀበረ ነው ያለው። ማን ነው ዛሬ እውነተኛ ፍቅር ያለው? ማን ነው በዚህ ልክ ታምኖ አቆርቦ መቀጠል? አረ ከሞተ በቃ እኔ ማገባለሁ ብሎ የሚያገባ እንጂ ቆርቦ የራሱን ሕይወት አጨልሞ ጥቁር ለብሶ ልጁን በጥንካሬ የሚያሳድግ እናት ኬት ይመጣል? የዚች እናት ታሪክ እጅግ በጣም የሚያስገርምና አንገት የሚያስደፋ ነው። ወንድ በመሆን እጅግ በጣም ተሰምቶኝ ነበረ። የኋላ ግን ያው ሰው ስለሆንም ብቻ ነው ብዬ ፈተናውን ወንድን ራሴን መጠላትን ትቼዋለሁ። ምክንያቱም ብዙ ሴቶችን በዚህ ልክ ክደት ይፈጽማሉ፣ ወንዶችም ክደት ይፈጽማሉና። ልጅ እኮ አለች፣ አባቷ እንደሞተ እድሜ እኮ ነው እየሰማች ያደገች ልጅ አለች። የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። ሞለናው ጊዜ አይምሮ ሽሽት በፈጠረበት ጊዜ ያልተናገረውን እውነታ አሁን ላይ ተናገረ ማለት ነው። 16 ዓመት የእሱን ልጅ ያሳደገችው በሆዷ ብቻዋን ተሸክማ መከራ ያየችው ባሌ ሞቷል ብላ ጥቁር ለለበሰችው እናት በስተመጨረሻ እውነቱን ተናገረ። ያኔ እውነታን ቢናገር ዛሬ ላይ ሆነን ያለውን እውነታ ብንናገር የእውነት ሰዎችን የምንጎዳ ይመስላችኋል? በምንም ተአምር ሰዎችን አንጎዳ፣ ይልቅ ሰዎችን እንጠቅማለን። በዚህ ታሪክ ላይ እንግዲህ በጣም የሚያሳዝነው ነገር በስተመጨረሻ እንዲህ በሆነ መልኩ ነው ከቢሮ ያባረራል። ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያደረጉት። ጓደኛው ማለት ያ ሙቷል ብሎ ያረዳት ማለት ነው። እና አብረው ነው የሚሰሩት። ጓደኛውም ተባባሪ ሆኖ ምናልባት እንግዲህ የጥቅም ጉዳይ ሊሆን ይችላል። ግን ጓደኝነት ከእውነት ይበልጣል ወይ? እስቲ ጥያቄ እንጠያየቅ። ጓደኝነት እንዴት ከእውነት ይበልጣል? ጓደኝነት ከእውነት የሚበልጥ አይመስለኝም። እኔ እውነት ይበልጣል ብዬ ነው ማምነው። ዛሬ ግን ሁሉም ጓደኛ በእርግጥ ለዛም ጓደኛውም ለሱ አስቦ አይደለም። ለሱ ቢያስብ ተው ይሄን ነገር አታድርግ ይለው ነበር። አንዳንድ ጊዜ እውነትን መጋፈጥ ለሰዎች ሁሉ ማሰብ፣ በግራም በቀኝም ላሉ ሰዎች ማሰብ እንደሆነ ነው የሚሰማኝ። ልክም ነው። እና ጓደኛው ምናልባት ጥቅም ከሱ ስለሚያገኝ ግን በረሃ እንደሄደና እንደሞተ ሐሰተኛም ገንዘብም ይዞ ሲመጣ የመጨረሻውን ገንዘብ ይዞ ሲመጣ በ20 ሺህ ብር የሰውን አይምሮ የእውነት ምዕራፍ መዝጋት ይቻላል። ትዳርን መቅበር ይቻላል። 20 ሺህ ብር ሰጥቶ ከ20 ሺህ ብር በኋላ ሞቱን ያስነገረ አባት ለዛ አባት ተባባሪ መሆን እውነት ይቻላል? ይህ ዛሬ የምንነግራችሁ ወይም የምታዳምጡት ታሪክ እዚሁ አዲስ አበባ ላይ ያለ ታሪክ ነው። ምናልባት ይህንን ታሪክ ቁጭ ብሎ አሁንም በተደፈነ አይምሮ እየሰማም ሊሆን ይችላል። ይሄ ግለሰብ በጣም በሚያሳዝን መልኩ የምር ጓደኝነትና እውነት ሚዛኑ ምን ያህል ነው እንዴ? አንተ ምናምን ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀምራለች። አስወጣልኝ ምናምን አለው ጓደኛውን ማለት ነው። አስወጣልኝ፣ የባለቤት የመምጫ ሰዓት ነው። አስወጣት። ጸጸት የሚጀምረው እዚህ ጋር ነው። እንግዲህ ከጸጸታችሁ ዛሬ ከምትፈጥሩት ስህተት ዛሬ የምንፈጥረው ስህተት ነገ ጸጸቶችን ጨማምሮ ይመጣል። ምናልባት 16 ዓመት ይሄ ጓደኛ ስነ ልቦናው ተጎድቶ ሊሆን ይችላል። ሐሰት በመናገሩ ያልሞተ ሰው ሞተ ብሎ በማወጁም ጭምር አይምሮ ምን ሊሆን ይችላል። ዛሬ ግን ፊት ለፊት እውነት ከእውነት ጋር ተጋፍጣለች። እነሱም ውሸታቸው መደራረብ አይችሉም። እዚህም ደግሞ ይቺ እናት እምነቷ፣ ጥንካሬዋ፣ እውነቷ፣ ፈጣሪዋ ከፊት ለፊት አቁሟቸዋል። ሁለቱም በወሬ ሳይሆን በተግባር ከፊት ለፊቷ ቆሟል። ስለዚህ ምንም ማድረግ አይችልም። ማልቀስና ማልቀስ ብቻ ነው ጓደኛው። ዛሬ ብትዋሹ፣ ለጓደኞቻችሁ በሐሰት ብትመሰክሩ፣ ነገ በዚህ መልኩ አንገታችሁ መድፋታችሁ የማይቀር ጉዳይ። ጣልኝ ጭራሽ አግብተሃል። እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ። ማልቀስ ጀመረች ማለት ነው። እየጮኸች ምናምን ማልቀስ ስትጀምር
ሽጉጥ አወጣበት። ከመሳቢያ ውስጥ ሽጉጥ አውጥቶ ጓደኛው እያለቀሰ ነበር። ያዘውና ለዘበኛ ደውሉ ተብሎ ዘበኛ እሱን ይዞ እኔ ያስወጣታለሁ ብሎ እስከ ዘበኞቹ ጓደኛው ይዟት ወጣ እና ወረወራት ደረጃው ጋር ምናምን። ስትወድቅ ሲገፈትራት ተጋጋጠች። ጋዝ እሱ ነጩ ጋዝ በረኪናውንና ሁለቱን ሹሮፕ ኤክስፓየርድ ያደረገ የኩላሊት ሹሮፕ። እንግዲህ ይሄ ነው እየሆነ ያለው ዛሬ። የምንፈልገውን ነገር ለማግኘት ብዙ ጊዜ የምናደርገው የምንሸሽበት ሐሰት ወይ ደግሞ ልክ ያልሆኑ ነገሮችን ማድረግ ነው። እንግዲህ ይችን እናት በስተመጨረሻ ሽጉጥ ሲያነሳባት ተመልከቱ። ትናንትና እውነቱን ሳይነግራት ወይ መለየት እኮ ይቻላል፣ በሰላም እኮ አልፈልግሽም፣ አንቺ መውለድ አትችይም ብሎ እኮ በሩን ዘግቶ መሄድ ይችላል፣ መፋታት ይችላል፣ ወረቀት መቅደድ ይችላል፣ 80ውን መቅደድ ይችላል። እቺ ሴት ህይወቷን እንድትቀጥል እድል ሊሰጣት ይችላል እኮ። ግን በዛ ሰዓት ይሄ ነገር ስለከበደው ምክንያት ፈጥሮ ራሱን በመግደል በስተመጨረሻ ደግሞ እንግዲህ ሽጉጥ ደቀነ። ሽጉጥ አሁንም ላለመሸነፍ ማለት ነው። ምን አይነት ክፋት ነው? ምን አይነት መሰሪነት ነው? ምን አይነት አስቀያሚ ነገር ነው? ያላያችሁ ገብታችሁ እንድታዩ በአክብሮት እንጋብዛለን። የዛሬው ከታሪክ አንደበት የተሰኘ ፕሮግራማችን ይህን ይመስላል። የምንጠቁማችሁ የምትማሩበት ታሪክ ስለሆነ ገብታችሁ አንቂ አንደበት የዩቱብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ሙሉውን ፕሮግራም ማለት ነው። እጅግ በጣም አሳዛኝ የሆነ ታሪክ ነው። እንወዳችኋለን፣ እናከብራችኋለን። ሰብስክራይብ ሰሙን ሆናችሁ እንዳይረሳ። በሚቀጥለው ፕሮግራም እስክንገናኝ ድረስ ያላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለን።